እሺ ጋይስ በስልካችሁ ብቻ እንዴት አሪፍ የሆነ ቪዲዮ ኤዲት እንደምታደርጉ አሁን አብረን እናያለን ማለት ነው። ስለዚህ ከታችሁን ትከፍታላችሁ። እዚህ ጋር እንደምታዩት እዚህ ጋር ከፈታችሁ በኋላ እዚህ ጋር ኒው ቪዲዮ የሚል አለ። አዲስ ማስገባት ከፈለጋችሁ ቪዲዮአችሁን ይህን መጀመሪያውን ስነኩት ከኢሜጃችሁ ከቪዲዮአችሁ ከጋላሪያችሁ ነው ያመጣላችኋል። ፎቶም ከፈለጋችሁ ኤዲት ፎቶ የሚለውን መንካት ነው። ከዛ ውጭ ከታይ የምታዩቸው ካሜራ ምን ሪሙቭ ባክግራውንድ የሚል አለ። ካሜራ የሚለውን ለምሳሌ እዚሁ ማንሳት ከፈለጋችሁ እዚሁ አንስታችሁ እዚሁ ላይ ኤዲት ማድረግ ትችላላችሁ ማለት ነው። ከዛ ወደ አውቶ ከት የሚለው ደግሞ እዚህ ጋር ፎቶውን ኒው ፕሮጀክት የሚለው ላይ ታስገባላችሁ። ከዛ በኋላ በራሱ ጊዜ እንዲያቀናብርላችሁ ከፈለጋችሁ ማለት ነው። እና እንመለስና ወደዚህ እዚህ ጋር ቪዲዮዋችንን እናስገባለን። ኒው ቪዲዮ የሚለውን ትነኩትና እዚህ ጋር እንደምታዩት ከዛ የኛውን ቪዲዮ ከዛ በኋላ አንደኛውን ፎቶውን ቪዲዮዋችሁን ከመረጣችሁ በኋላ ልክ እንደዚህ ሰሌክት ታደርጋላችሁ። ያዘጋጃችሁትን ቪዲዮ ትመርጣላችሁ። ከመረጣችሁ በኋላ እዚህ ጋር እንደምታዩት አሁን አስገብቶልኛል ወደ ውስጥ። እዚህ ጋር ቪዲዮ ስለ ዩቲዩብ እንዴት እንደምንከፍት ኮምፒውተር ላይ የሰራውበት ቪዲዮ ነው። እሱን ከከፈታችሁ በኋላ እዚህኛው ጋር እንደምታዩት ያው እዚህ ጋር እያየን ነው። ከዛ ከታች አለ እዚህ ጋር ስትነኩት ይሄኛውን ቪዲዮ እዚህ ጋር እንደምታዩት ልክ እንደዚህ ያለ ከላይ ያለው ቪዲዮ እዚህ ከታች መጥቷል ማለት ነው። ይሄኛውን እየነካችሁ መቀነስ መጨመር የምችሉበት ቦታ ነው። ከታች ያለው የምታስተካክሉበት ቦታ ነው። ከዛ እዛው እዚህ ጋር እንደምታዩት አድ ኦዲዮ ይላል። አውዲዮ ድምጽ አሁን ለምሳሌ እዚህ ጋር ቀድታችሁም ልታስገቡ ትችላላችሁ፣ ወይም ደግሞ እየተናገራችሁም ልትሰሩበት ትችላላችሁ አይደለ? ስለዚህ እዚህ ጋር አውዲዮን አስገባ ይላል። ለምሳሌ መጀመሪያ እንትኑን ቀርጻችሁ ኦዲዮ የምትጨምሩ ከሆነ ኦዲዮን ታስገባላችሁ። ወይም ደግሞ እዚህ ጋር አሁን ለምሳሌ ቪዲዮውን ትነኩታላችሁ። የቪዲዮ ኢፌክት ማስገባት ከፈለጋችሁ ነው። የተለያዩ አይነት ኢፌክቶች አሉ። ይህን የቪዲዮ ኢፌክት ማስገባት ከፈለጋችሁ እዚህ ጋር እንደምታዩቸው የተለያዩ አይነት የሚያምሩ ደስ የሚሉ የሚስቡ ኢፌክቶች አሉና እነዚህን መንካት ትችላላችሁ። እላይ ያለው ቪዲዮ እዚህ ጋር ላይ ያለው እዚህ ጋር ባላቸው ኢፌክት መሰረት ይሆንላችኋል ማለት ነው። እዚህ ጋር እንደምታዩት ይኸው ይሄ ነክቼዋለሁ። ይሄ 3/4ኛውን ከዛ ፕሮሰስ እያደረገ ነው። የተወሰነ ፕሮሰስ አድርጎ ቪዲዮዋችሁ ልክ እንደዚህ መጀመሪያ ላይ አካባቢ በተለይ በመከፍቱበት ጊዜ እንደዚህ አይነት የቪዲዮ ኢፌክት እንዲኖረው ያደርጋል ማለት ነው። ስለዚህ እዚህ ጋር ቪዲዮ ኢፌክት የሚለውን ነክቼ ነው ይሄን ያመጣሁት። ቦዲ ኢፌክት የሚል አለ እና የቴክስት ኢፌክትም አለ። እሱን ማስተካከል ትችላላችሁ። ከዛ ከታች እዚህ ጋር መጥቷል። ከፈለጋችሁ ለሁሉም እንዲሆንላችሁ የምትፈልጉበት ነገር ካለ ለሁሉም ከዚህ ጫፍ ላይ ያለችዋን ትነቁና ወደዚህ ማስረዘም በቪዲዮ ልክ ማስረዘም ትችላላችሁ ማለት ነው። እዚህ ጋር እንደምታዩት አሁን የተወሰነ አስረዝም ነው እንደዚህ ነው። ጫፏን ትነኳታላችሁ። ወደዚህ ማስረዘም ከፈለጋችሁ ማስረዘም ይቻላል ማለት ነው። ጫፉን ይዛችሁ ስታስረዝሙት ይሄዳል። ከዛ አሁን ይሄ ኢፌክት ብቻ ነው ማለት ነው። ከዛ ይሄን ተመልሱትና እንደገና እነዚህን ማስተካከል ሌሎች ኢፌክቶችን መጠቀም ከፈለጋችሁ ይሄኛውን መቀየር ከፈለጋችሁም መልሳችሁ ስነኩት ቪዲዮውን ታችኛውን ይሄ የሚንቀሳቀሰውን ቪዲዮ ስነኩት ያመጣላችኋል ማለት ነው። ይሄ ደግሞ ቦዲ ኢፌክት የቴክስት ኢፌክት ምናቸው የቦዲ ኢፌክት ነው። በሚንቀሳቀስበት ጊዜ የተቀረጸው ቪዲዮ ቦዲ ኢፌክት እንዲኖረው ከፈለጋችሁ የምታደርጉት ነው። ልክ እንደዚህ እኔ አሁን ያን ነው የተውኩት ለማሳየት ያክል ብቻ ነው። ተመልሼ እዛ ላይ የገባሁት ማለት ነው። ከዚህ በኋላ ይሄን ተመልሱትና እንደገና እዚህ ጋር
አውዲዮ የምታስገቡ ከሆነ ቴክስት የምታስገቡ ከሆነ እነዚህ አሉ። እነዚህን በቀጣይነት እንሰራቸዋለን ማለት ነው። ስለዚህ እዚህ ጋር እንደምታዩት ከታች ኤክስትራክት የሚል አለ። እዚህ ጋር የምታስገቡት ድምጽ ከሆነ ቪዲዮ ይሄን ኦዲዮን ብቻ መርጣችሁ ወይም ደግሞ አጣርታችሁ የምትጠቀሙ ከሆነ ኤክስትራክት የመጀመሪያውን ብቻ መጠቀም ትችላላችሁ። ወይም ደግሞ ሳውንድ የምትላለች ሳውንድ የምትለዋን ትነኳትና አሁን ይሄ ለማጣራት ነው። መጀመሪያዋን ነካዋት ለማጣራት ውስጥ ላይ ገባውኝ የሆነ ቪዲዮ ትነካላችሁ ራሱ ኤክስትራክት አድርጎ ወደ ቪዲዮአችሁ ያስገባዋል ድምጹን ማለት ነው። ሳውንድ የሚለውን ከነካችሁ ደግሞ እዚህ ጋር ይመጣና እዚህ ጋር ከሆነ የራሱ የሲስተሙ ያመጣቸው ድምጾች አሉ። ይሄን ተውትና እናንተ እዚህ ጋር ሚሞሪ ምልክት እዚህ ጋር የነካዋትን ሚሞሪ ምልክቷን ነካላችሁ። ከዛ ይሄን ስነኩ ከሚሞሪያችሁ የተለያዩ የምትፈልጓቸው የቪዲዮ እንትኖች ካሉ እዚህ ጋር ኤክስትራክት የሚለውን ትነኩትና ከታች ይመጣላችኋል። ልክ ነው። አሁን ለምሳሌ አንዲት የሙዚቃ ቪዲዮ ኤክስትራክት ተረኳታለች እሷ እዚህ ጋር መታለች ማለት እናንተ ሌላ ካላችሁ እሱ ይመጣል። ስለዚህ እሷን መደመር ምልክቷን ስነኳት ወደ ውስጥ ሙሉ ለሙሉ ይገባላችኋል ማለት ነው። እዚህ ጋር እንደምታዩት yes አሁን እኔ ሙዚቃው ነው አሁን ይሄ ሙዚቃዋን ነው ያስገባዋት። ስለዚህ በዚህ አይነት መልኩ እናንተ ያስገባችሁ የሆነ መልእክት ያለው ቪዲዮ ምናምን እነሱን መልእክቱን ከእናንተ ቪዲዮ ጋር ለማገናኘት በምትፈልጉበት ጊዜ ቲክታክ በምትጠቀሙበት ጊዜ እነዚህንም መጠቀም ትችላላችሁ ማለት ነው። ስለዚህ አሁን ይሄኛው አንደኛው ነው። ይሄን ካልፈለኩት መልሼ ይሄን ኦዲዮን ስነኩት ይሄን ስነኩት አሁን ለምሳሌ ምን ይመጣል ማለት ነው። ዲሌት ታደርጉታላችሁ። እዚህ ከታች ላይ ይመጣል። ዲሌት ስትሉት ታስወጡታላችሁ። ከእንደገና ከሚሞሪው ጋር ትሄዱና እኔ አሁን ለምሳሌ ሚሞሪ ጋር ገባለሁ። እዚህ ዲቫይስ የምትለዋን ነካታለሁ። ከዛ እዚህ ጋር በእንትን የቀረጽኩት አለ በቮይስ ሪከርደር የሚል እዛ ጋር አሁን ለምሳሌ ቀረጻችሁት ካለ እናንተ እሱኛውን ከፍታችሁ ከዚህ ከቪዲዮ ጋር የሚስማማላችሁ ኦዲዮዋችሁን በስልካችሁ በቮይስ ሪከርደር የቀረጻችሁት ካለ እሱን ታስገባላችሁ። ልክ እንደዚህ ማለት ነው። ከዛ የኛውን ታስገባላችሁ። ቴክስት የምትፈልጉ ከሆነ ቴክስት ትጽፋላችሁ ማለት ነው። የኛው የቪዲዮ ኦዲዮ ነው ማለት ነው። በዚህ አይነት መልኩ ቪዲዮአችን ኤዲት እናደርጋለን። አሁን ቴክስት እንዴት እንደምናስገባ ደግሞ በቀጣይ የምናየው የቴክስቱን ይሆናል ማለት ነው። ስለዚህ እዚህ ጋር ተመልሱና መልሳችሁ መሀል ላይ ስነኩት ከታች እዚህ ቲ የሚለው አካባቢ ስነኩት ይመጣላችኋል። ስለዚህ ቴክስት የሚለውን ትነኩታላችሁ። አሁን እዚህ ጋር ቴክስት ምናምን ብሎ እነዚህ መጥተዋል። ድሮው መሳል ትችላላችሁ፣ ስዕል መሳል ትችላላችሁ እዚህ ላይ እና ቴክስት የሚለውን ስታስገቡት ቦታ ይሰጣችኋል። ኢንተር ቴክስት ይላል። ስለዚህ ኢንተር ቴክስት የሚለውን እዚህ ጋር ቦታ ይሰጣችኋል። እዚህ ጋር ለምሳሌ ዩቲዩብ ብዬ ብጽፍ ዩቲዩብ ኢዝ ዘ ቤስት ፕላትፎርም ብዬ ብጽፍ አሁን ለምሳሌ ዩቲዩብ ኢዝ ዘ ቤስት ፕላትፎርም ብዬ ብጽፍ እዚህ ጋር ትጽፋላችሁ። ከዛ በኋላ የዚህ የቴክስቱ የተለያዩ ፎንቶች አሉ፣ የተለያዩ ኢፌክቶች አሉት። እንደዚህ አይነት መልኩ ከፈለጋችሁ እንደዚህ ከፈለጋችሁ በተለያየ አይነት ኢፌክት ዝም ብላችሁ ማስቀመጥ ትችላላችሁ። ይሰራል ማለት ነው። ማስረዘም ከፈለጋችሁ ኢቭን እስከ ቪዲዮ መጨረሻ ማድረግ ከፈለጋችሁ መጀመሪያ አካባቢ ብቻ እንዲቀመጥላችሁ ቴክስቱ ከፈለጋችሁ እንደፈለጋችሁ ማስተካከል። እቺኛዋን ቀይዋ ናት አሁን ለምሳሌ ቴክስቷ ወደዚህም ወደዛም በእጃችሁ ጫፍና ጫፍ እያያዛችሁ ሳብ ማድረግ ትችላላችሁ። ዝም ብላችሁ ጫፏን ብቻ ይዛችሁ ወደፊት ማስረዘም ከፈለጋችሁ ሳብ ማድረግ ነው ማለት ነው የሚሆነው ማለት ነው። ስለዚህ ከታች የቪዲዮ ኢፌክት አለ፣ መሀል ላይ ቀዩ የቴክስቱ ኢፌክት አለ፣
ከዛ ደግሞ ይሄ አረንጓዴው መሀል ላይ ያለው የቪዲዮ ኦዲዮ አለ ኦዲዮ። ከዛ ከላይ ደግሞ ኮምፒውተሩ ጋር ያለው ከላይ ያለው ዋና ቪዲዮ ነው። ስለምን የምታወሩበት ቪዲዮ ዋና ቶፒክ ይሆናል ማለት ነው። ወይም ደግሞ ኒቻችሁ ይሆናል ማለት ነው። ወይም ደግሞ ኮንተንታችሁ ማለት ነው። ስለዚህ እናንተ መጀመሪያ የተቀረጻችሁት ይሆናል ማለት ነው። ስለዚህ ይህንን ከሰራችሁ በኋላ ለምሳሌ የማትፈልጉት ነገር ካለ ማስተካከል፣ መቀነስ፣ መጨመር ዋናው ስራ ይሄ ነው ማለት ነው። ስለዚህ ኤዲት በምታደርጉበት ጊዜ የሆነ የምትቀንሱት ይኖራል፣ የምትጨምሩት ይኖራል። ስለዚህ እንዴት ነው የምትጨምሩት፣ እንዴት ነው የምትቀንሱት የሚለውን እዚህ ላይ አሳያችኋለሁ ማለት ነው። ስለዚህ እዚህ ጋር አሁን ቪዲዮ ላይ መጨረሻ ሄዳችሁ አያችሁት። እዚህ አሁን ለምሳሌ የሆነ ፓርት አካባቢ ድረስ ሄዳችሁ እንቁረጠው ብትሉ ልክ እንደዚህ ትሄዱና ስፕሊት ነው የምታደርጉት ማለት ነው። ስፕሊት ነው የምታደርጉት። ይሄስ በቃ እዚህ ጫፍ እና ጫፍ ላይ እየሄዳችሁ ስፕሊት ታደርጉታላችሁ ማለት ነው። ለምሳሌ እዚህ አካባቢ መቁረጥ ብፈልግ ይሄን እነካዋለሁ። ከዛ እዚህ ጋር ስፕሊት የምትለው ከታች ይታያል። እዚህ ጋር እሷን ትነኳታላችሁ። ከዛ ደግሞ መሀል ላይ የሆነች ቪዲዮ ማውጣት ከፈለኩ አሁንም ትንሽ አለፍልና ይቺን አያችኋት። በዚህና በዚህ በጎን በኩል ነካ ሳረጋት ወደዚህ ትዞርላችኋለች። መሀሏን እንትን ብዬ ዲሌት ስላት ትጠፋለች ማለት ነው። ሳቴት በቀላል መንገድ እዚህ ላይ ቪዲዮ ላይ መጨመርም መቀነስም ትችላላችሁ። ስለዚህ መጨመር በምትፈልጉበት ጊዜ እዚች ጋር ነጯ ፕላስ ምልክቷን መጀመሪያ የትኛው ቦታ ላይ መጨመር አለበት የሚለውን ከለያችሁ በኋላ ፕላስ ምልክቷን ስነኳት ወደ ውስጥ ያስገባችኋል። ወደ ጋላሪያችሁ ቪዲዮ ፎቶ እንድትመርጡ ያደርጋችኋል ማለት ነው። ከዛ በኋላ አንዱን ቪዲዮ የምትፈልጉትን ቪዲዮ ስነኩት መጥቶ መሀል ላይ ይገባላችኋል። ከገባ በኋላ ልክ እንደዚሁ ስፕሊት እየተደረገ የሚቀነሰውን ተቀንሶ ይቀመጣል ማለት ነው። ከዛ ኦቨር ላይ አለ። ከዚሁ ከቪዲዮ ላይ ሌላ ቪዲዮ መጨመር ስትፈልጉ ቴክስት ኦዲዮ እንዳልኳችሁ ነው። በዚህ አይነት መልኩ ቪዲዮዋችንን ማስተካከል ይጠበቅብናል። ዱፕሊኬት ማድረግ ስንፈልግ ነው። ለምሳሌ ዱፕሊኬት ማለት ይሄ እንዲበዛልን ከፈለጋችሁ ደብል እንዲሆንላችሁ ከፈለጋችሁ እዚህ አንደኛውን ትነኩትና መሀል ላይ ከዛ በኋላ ዱፕሊኬት ስትሉት ደግሞ ያንኑ ይደግምላችኋል ማለት ነው።